ጊዜው ጥቅምት 17 ቀን 1814 ዓመተ ምህረት ነው። ቦታው ደግሞ ለንደን ከተማ ቶተንሃም ኮርት ሮድ በሚገኘው ሚክስ ኤንድ ካምፓኒ የተባለ ታዋቂ የቢራ ፋብሪካ ውስጥ ነው። በዚያ ዘመን የቢራ ፋብሪካዎች እርስ በርሳቸው ማን ትልቅ የቢራ ማከማቻ በርሜል አለው በሚል ይወዳደሩ ነበር። በዚህም የተነሳ ይህ ፋብሪካ 110 ሊትር ወይም 153,000 ጋሎን ቢራ የሚይዝ ከእንጨት የተሰራ ግዙፍ በርሜል ነበረው። በርሜሉ 12 ጫማ ከፍታ ሲኖረው እንዳይፈነዳ በግዙፍ የብረት ቀለበቶች ታስሮ ነበር። ነገር ግን ይህ ግዙፍ ማከማቻ ለለንደን ነዋሪዎች የሞት ቀጠና እየሆነ መምጣቱን ማንም አልተገነዘበም ነበረ። ከሰዓት በኋላ 10 ሰዓት ተኩል አካባቢ አንድ የፋብሪካው ሰራተኛ ከግዙፉ በርሜል ላይ አንደኛው የብረት ማሰሪያ ተበጥሶ ወድቆ ይመለከታል። ሆኖም እንዲህ አይነት ነገሮች አልፎ አልፎ ስለሚያጋጥሙ ጉዳዩን አቅልሎ በማየት ለበላይ አለቃው ሪፖርት አድርጎ ማሰሪያውን እስኪስተካከል ወደ ስራው ተመለሰ።